رحمتان صلاة من المولى والسلام على صاحب القرآن ተለየ ነው ትላችሁ ሁሉም ባሮች እኮ ያጀማ ያለ ሁሉም እኮ ለየባሮቻቸው የተለያየ ነው ግን በኋላ ጠብ ሲመጣ ነው እንጂ በፍቅር ጊዜ እኔ ለሚስቴ ልዩ ነኝ ያቺው ለሚስቱ ለባሏ ልዩ ናት ደሞ እዚህ ጋር ማለት ነው ሴት ልጅ እኮ ይኸውልህ አረባውን ባነሳው ነገር ላይ ሴት ልጅ አብዛኛውን ጊዜ ትዳር ውስጥ ስንሆን ፍቅር ውስጥ ስንሆን የምንጣላ አይመስለንም እዚህ ላይም ደግሞ ዝርግ መሆን የለብንም ይቅርታ ለቃላት አጠቃቀሜ ማለቴ የሆነ ልክ ያለፈ ነገር ባናደርግ ትዳር ውስጥ ያለን ሰዎችም ነገጧት ካለፈ በኋላ የሚጸጽተንን ነገር ባናደርግ መልካም ነው እዚህ ጋር ማለት ብዙ ችግር አለ እኔ አሁን እዚህ ሶሻል ሚዲያ ላይ ማውራት አልፈልግም እንደዚህ የገዛ ሚስቱን እስኪሊዝ ቪዲዮ ተቀርጸሽ ላኪ የሚሉ አሉ በጣም ብዙ ችግር አለ እንደ ይሄን ሴቶች እስከመቼ ድረስ ነው ማለት እስከመቼ ድረስ ነው ልባችንን እንገለን የምንኖረው እስከመቼ ድረስ ነው ውስጣችንን ያሞኘን የምንኖረው እስከ ለምንድነው ማንነቀው እኔ አንዳንዴ የሚገርመኝ ነገር አለ ማለት ብዙ ችግር እየተፈጠረ ነው በጣም ብዙ ችግር ስለ ማለት ይሄ ችግር ከመፈጠሩ በፊት ግን ብዙ ተብሏል ብዙ ተወርቷል ሰምተንም ማን ተገብረው ለምንድን ነው ማለት እኔ ለምን እንደሆነ ግራ እየገባኝ ነው እስቲ አሁን ድረስ ማለት ነው ነገርኩሽ እኮ ይሄንን ነገር አሁን እዚህ ተዋይተንበት 200 300 ሰዎችን ተዋይተንበት ከዚህ ስትወጣ ይሄንን የምታደርግ ሴት አለች ወደርሽም ጠላሽም ማለት ነው ከዚህ ስትወጣ ይሄንን የምታደርግ ሴት አለች ከዚህ ስትወጣ በዚህ መንገድ የምታወራ ሴት አለች ምንም ማድረግ አንችልም ትናገሪያለሽ እንደምሳሌ ልንገርሽና እኔ ከዛሬ 10 አመት በፊት ከኢትዮጵያ ስመጣ ወንዶች ሳውዲ አረቢያ ላይ የሴቶችን ብር እንደሚበሉና ሴቶችን እንደሚያስለቅሱ ይነገራል በማህበራዊ ሚዲያ ተጠቃሚ ኮንኩኝ እኔ ፌስቡክ ተጠቃሚ ኮንኩኝ 9 አመቴ ነው 9 አመት የምጠቀመው የፌስቡክ አካውንት ይሄ ጉዳይ ይነገራል ዛሬም ግን ያው ነገር ነው እዛ ውስጥ ነው ያሉት እንዳውም እየተስፋፋ ይሏል በአሁን ሰዓት ደግሞ እንዳውም የበለጠ ማለት ነው ነገሩን ያንሰራፉት ይሉ እንጂ አላጠበቁትም ማንን ነው የምንመክረው በተቻለ መጠን ራሳችን ጨዋ መሆን መሞከር ነው እንጂ ማንን ነው የምንመክረው አንዳንዴ ደግሞ መክረህ ለውጥም ሲያመጡ ደስ ይላል ማለት እኔ አሁን ካጠገብ ያለን ሰው መክሬ ሲቀየርልኝ ደስ ይለኛል ችግሩ ምን ላይ እንደው ታውቃለህ የኔ መምከር ላይ አይደለም ያ ሰው ለመቀየር ፈቃደኛ ነው ወይ የሚለው ነገርም ጥያቄ ውስጥ መግባት አለበት ችግሩ እኮ ከተቀያሪው ነው ከመካሪው አይደለም እዚህ ጋር እና ተመካሪዎች ለምን አንቀየርም ለምን ከምናየው ከምንሰማው ብዙ ጊዜ ለአረቡ አይደለም መክረሻ አስቀርጦ እንደ ሴት ልጅ ተበድላ በአንድ ወንድ ልጅ ገንዘብ ተቀምጣ በአንድ ወንድ ልጅ በጣም ተበድላ ተቦሳቅላ ያ ነገር ካለፈ ከ5 ወር ከ6 ወር በኋላ እንዳዲስ እዛው ተዘካ ታገኛታለች ለምሳሌ አሁን በቀደምታ ነው ቤት ነው አቡ አሚራ ቤት ነው ገብታ አንድ ልጅ ስትናገር ምን አለች እኔ አግብቻለሁ ባለ ትዳር ነው ሳውዲ አረቢያ ውስጥ አግብቼ 4 አመት ባሌ ነው ወልጄ በወለድኩበት ሰዓት ላይ አልጋ ቤት ጥሎኝ ሄዶ ልጄን ብቻዬን አሳደኩኝ አገር ላኩኝ በጣም ተሰቃየሁኝ በጣም ብዙ ፈተናዎችን አየሁኝ አለች እንግዲህ ሰው እንግዲህ አስበሽዋል አይደል በምን ሰዓት ነው የጣላት በችግር ሰዓት ላይ ነው የጣላት በችግር ሰዓት እርጉዙና ነፍስ አልጋ ቤት ተቀምጣ እንዴት ባል ሚስቱን ይጥላል ለምን ወደፊት የሚጠብቀው ወጪ ስለሆነ ማለት ነው ልጄን ከላኩን ከአንድ አመት በኋላ ላይ እሱ የትም ሲዘድ ቀምጥ ከርሞ የልጅሽ አባት ነኝ ብሎ መጥቶ ለመነኝ አለቀሰብኝ ታረቁት የሁለት አመት ደግሞ አብሮኝ ተቀመጠ የሁለት አመት ደሞዜንም ተቀብሎ ይጠፋል ማን ነው ጥፋተኛ እዚህ ላይ እሷ ነች በነገራችን ላይ በባለፈው እዚህ አቡ አሚራ ላይ ተቀላቅለን እያወራን በነበርንበት ሰዓት እኔ እንደዚህ አይነት ሐሳብ ስሰጥ ምን አሉ መሰለ አንዳንዴ ለራሳቸው ብለው የሚመከሩትን ነገር የሀበሻም ትልቅ ችግር አለብን እዚህ ጋር እየተማማርን ነው ለምሳሌ እኔ ስናገር መሳሳት ከሆነ አንተ ታርመኛለህ ሌሎች እህቶች አርሙኛል ምንድነው ያሉት እንደዛ ሐሳብ ስሰጥ ይች ልጅ የሆነ ችግር ደርሶብ አንቺ ግን የሆነ ችግር ደርሶብሻል መሰልና ያሉኝ በውስጥ ማለት ነው ደርሶብኝ አይደለም እናንተ መጀመሪያ ከእናንተ ከሚደርስ በፊት ችግር አፋውጥቶ ከቤታችሁ መጣው ከማለቱ በፊት በጓደኛችሁ ተማሩ እኔ ለምሳሌ አሁን በሰለምቴ ላይ ምን እንደሚደረግ በሙስሊም ሴቶች ላይ ምን እያየሁ ነው ከጎኔ ማለት ነው እየተማርኩ ነው ትምህርት እየወሰድኩ ነው ከነዛ ልጆች እናንተ በዚህ ጉዳይ ላይም ተነጋግረናል እዚህ ግሩፕ ስንተኛ ጊዜያችን ነው ስንገባ ነው እንጂ በርግጥ አሁን ያነሱት ነጥብም ሀሪፍ ነው ጥሩ ነው ተነጋግረንበታል የሄደን ሰው በተለይ ክፉ ቦታ ላይ ጥሎሽ የሄደን ሰው አትቀበይ ጥሩ አይደለም ምንም አይሰራልሽም መጀመሪያ ትቶሽ ሄደ በችግር ቀን ትቶሽ ሄደ
ለዛውም ልጅ አሳቅፎሽ በሰው ሀገር ብዙ አሉ በጣም ብዙ ነው የማውቃለሁ እሷን ትቷት አላውቅሽም ብሎ ትቷት ሄዶ በቃ ልጅን ከሌላ ሰው ጋር አሳድግም እንዴ አንቺ ስትኖሪ እኮ ነው ልጅሽ ማደግ የምትችለው አንቺ እየበሰልሽ ያረርሽ ህይወትሽ እየተበላሽ ሁለት ሰውነት እያወጣሽ በገዛ ገንዘቧ እኮ ሻምፖ አለቀብኝ ስትል ባክሽ በሳሙና ታጠቢ ብሎ ብሯን ከቦርሳው አውጥቶ ደም የሚያስለቅስም ባል አለ ያንን ባል ግን ተመልሰው ይታረቁታል እዚህ ጋር አሁን ከመካሪው ሳይሆን ችግር ያለው ከተመካሪው ነው ምን ያስፈራቸዋል ቢሄድብኝስ በቃ ጥሎ ቢሄድስ የሆነ ነገር እዚህ ጋር አንድ ሴት ልጅ በትዳር ስትኖር መብቷንና ግዴታዋን አውቃ መኖር አለባት በመብቷ ላይም ተጨቆና በግዴታዋ ላይም ተጨቆና መኖር የለባትም ባል አይከበር ወንድ አይከበር ይያለን አይደለም ስለዚህ እዚህ ጋር ጥፋቱ ከማን ነው ከተመካሪ ነው ማለት ከሰሚው ነው ጥፋቱ እኔም ይሄን ያከላ መስኖር ብዙ ችግር ያየሁ ነው ብዙ እየተባለ ግን አንድ እንኳን ሲተገብሩት አለይም ከስንት አንድ እንደው ጣንቶባቸው በቃ ይሄ ማለት በገዛጃቸው ተሰባብረው በምክሩ ሳይሆን ብዙ ግፍ ደርሶባቸው ግፍ ከደረሰባቸው በኋላ በገዛጃቸው አቁመውት ነው እንጂ አሁን እንደምትለው የኛ ምክር ዋጋ የለውም እንዳንል እንደው ማለት የሆነ ሰዓት ላይ ይጠቅማቸዋል ብለን እናስባለንና ወሬን ቀጥል በዛ አጋጣሚ ላይም ደግሞ አንዳንድ እንደዚህ ማለት ከሚስታቸው ጋር ሚስት ኑሮት ልጆች ኑሯቸው ከዛ ጋር አልስማማ ብለው ላጥ የሆነ ወደ ሆናቸው ሴቶች ጋራ በሚመጡበት ሰዓት ላይ የመጀመሪያው ህይወቱ ምንድን ነበር ልጁንስ በምን አይነት ሁኔታ እያሳደገ ነው ሚስቱንስ በምን አይነት ሁኔታ ነው የተለያት የሚለው ነገር አጥኑ ዝም ብላችሁ ብቻ እሱ ከሚስቱ ስለተጣላና ወደ እናንተ ስለመጣ ብቻ አይደለም የመጀመሪያው ሚስት ጋራ ምን አይነት ህይወት እየኖረ ነበር የመጀመሪያ ልጁንስ ምን አድርጎ ልጁን ያልጠየቀ አንቺ ፍቅር ይስጠኛል ብለሽ እንዳታስቢ ማንም ስንቶች ናቸው ልጆቻቸውን ወደ ኢትዮጵያ ልከው ስንቶች ናቸው ልጆቻቸውን እዚህ ሚስቱ መጫት ሀልጋ ላይ አፋዛና ሐሊብ የምገዛበት ያጣች እንደገና ባልየው እየሄደ ሌላ ሴትን ያገባል ያቺ የምትቀበለው ሴትስ ምን አይነት ጭንቅላት ነው ያላት ነገር ታውቃለች ወይስ አታውቅም የልጅነት ግዴታ አለባት ወይስ የለባትም ግዴታ አለባት መጠየቅ ልጆችን በምን አይነት ላይ ነው ያለችው ልጅህን በምን አይነት ላይ ነው እያሳደግክ ያለው ሚስትስ በምን አይነት ጉዳይ ናት ያለችው ያቺንስ ሚስትን በምን ጉዳይ ነው ተውቃት አረብ በዚህ ምን ተመሰለ አንዳንዴ ማለት ነው እኔ አንዳንዴ ነገር ሳስበው ከሴቶች ችግር ያለ ይመስለኛል እንደውም ታውቃለህ አንድ ሴት ሴን ፈትቼ ላግባሽ ሁሉ ሲላት እሺ ምን ትል ሴት አለች ነገ ጧት እኔንም ይሄ ነገር ይገጥመኛል ብላ ሳታስብ እሺ ብላ ያቺ እህቷ የሆነ ማገዶ ትደረግና ለሷን ለማግባት ያችኛውን ሚስቱን ያጥላላል ምን ይላል የሆነ ነገር ስለሷ ሲላት ሁሉ እሷ ሴት መሆኗን ረስታ ነገ በኔ ይደርሳል ማለቷን ትታ እሺ ትልና ያችን እሱ ጋር ያለችው እህቷን እሷ ፊት የሆነ ነገር ሲላት እየሰማች ሁሉ የምትገባ ሴት አለች በነገራችን ላይ ግን ይሄን መስሏት ሊሆን ይችላል እንጂ ለጊዜው ሊመስላት ይችላል ግን አሁን በሷ በእህቷ ላይ የተደረገ ነገር ይሄ ሰው ስለለመደበት ማለት ነው ነገ ጧትም በሷ ላይ ያደርገዋል ማለት ነው አንዳንዴ እስኪ መጥቶ እኔ እቺን ሴት ፈትቼ ላግባሽ ሲለኝ ምን አይነት ጭንቅላት ነው ያለኝ ምንድነው ከሰው የጎደለበት ምን አጥቶ ነው ብለን ማሰብ አለብን ማለት ነው አንዳንዴ እንደዚህ ከሚልወድ እውነቱን ተናግሮ መጀመሪያ ሚስት አለኝ ሁለተኛ ላግባሽ የሚለውን ይሻላል ብዬ ነው ማስበው የሰው ሀቀኛ ነው እቺ ተስማማች ተናለ ይሄን እንደምታገኙ ከመቶ 10 እንዳይናገርም ይሄንን ነገር ሚስት አለኝ በሚስቴ ላይ ልደርብሽ የሚል ወንድማ ወላሂ ጀግና ነው ይሄንማ ወላሂ ብታገቢው ያታግቢ ይያልሽ እውነቱን ተናግሮ ማለት ነው እውነቱን ተናግሮ ይሄኛው አስመሳይ ነው ገብቷል አይደለ ይሄ ሚስት አለኝ ሁለተኛ ላግባሽ የሚለው እኮ በራሱ ከመተማመን የተነሳ እኮ ይሄን ነገር ይፈቀራል እንደዚህ አይነት ወንድ እንደውም እንደዚህ አይነት ወንድ ይወደዳል እውነት ስለተናገረ ማለት ነው ምንድነው መሰልሽ አብዛኛው የሚጠቀሙት ሚስት ነበረኝ አልወዳትም ጠልቻታለሁ ብሎ ይላል ሲያገባትን ወዶና አፍቅሮ ካንቺ በላይ ሴት የለም ብሎ ነው ያገባት ያችን ሴት አረብ አንድ ታሪክ ልነግርሃለሁ ወሬህን ጨርስና እና እውነት የሚናገርማ እናንተ ደግሞ ከፋታችሁ ሴቶች ጋር አንድ ነገር አለ እውነት የሚነግራችሁን ሰዎች አትወዱም ልክ ሙልጭ አርግቶ ከስር የሚቆርጣችሁን ሰው ነው የምትወዱት የሚጠርባችሁን ሰው ማለት ነው የምትወዱት አብዛኛ ሴቶች ማለት ነው ማገዶ ሲያደርጋት ሲጀመር ይችኛውን ሚስቱን ማገዶ ሲያደርጋት ነገ ጧት እኔ ማገዶ ሆናለሁ ብለን ማሰባችንን ትተን እሺ ያን እየሳቅን እንገባለን እኛ እኮ ሴቶች የድሮ ተረት አለ ሰምታችሁ ከሆነ ማለት ነው እናት አባቶቻችን ሲያወሩ ሴትየዋ ይባላል ሚስቱን ገደለና ሰውየው
ሌላ ሚስት አግብቶ ይዞ ሲሄድ ሚስትየዋን ግድግዳ ላይ ሰቅሏታል ይባላልና ስትገባ ወደ ቤት ማለት ነው አዲሱ ቤቷ እየገባች ነው ሁለተኛው አዲሷ ሙሽራ ያቺኛው ሙታ ተሰቅላለች ይባላል። ግድግዳው ላይ እቺን አየሻት ወይ አላት። ማናት ብላ ስትጠይቀው ባለቤቴ እንደሷ እሰቀላለሁኝ ብላ ሳታስብ ምን አለች? ጎኗ ጠባብ ነው አለች ይባላል። አያቸው አይደለ? እኛ ሴቶች ልብ የለንም። እንደዚህ በምንባል ሰዓት ነገ ጧት በኔ ላይ ይደርሳል። እቺን እህቴን እንደማገዶ ስለተጠቀማት ነገ ጧት እኔም ማገዶ ሊያደርገኝ ይችላል ብለን አስበን እንደዚህ አይነት ወንድ በሚመጣ ሰዓት እኛ ፊት መንሳት ነው ያለብን ሀቀተን። ምክንያቱም ይሄ ሰው ስልክልክ ነው ማለት ነው። በየደረሰበት አንቺን ፈትቼ አንቺን አገባለሁ ሲል እድሜውን የሚጨርስ አስመሳይ ሰው ነው። ተቀበልንም ማተቀበልንም ሚስት አለኝ ሁለተኛ ላግባሽ የሚለው ወንድ ጀግና ነው ይሄ ማለት ነው። የኛ መቀበል አለመቀበል ሌላ ነገር ነው እና እፈታሻለሁ ፈትቼ አንቺን አገባሻለሁ የሚለው ወንድ ሲመጣ ሲጀመርኛ ስንቀበል ራሳችን ሙተናል ማለት ነው በቃ። እና ብቻ ከባድ የማይታይ ነገር የለም። እዛ ሀገር ላይ ብዙ ነገር አይተናል፣ ብዙ ነገር ሰምተናል። ነገር ግን አንማርበትም። ችግራችን ከነሱ ይሁን ከኛ ይሁን አላውቅም። ከወንዱም ሆነ ከሴቱ በጣም ከወንዱም ችግር አለ። አረቡ ከወንዱም ችግር አለ። በነገራችን ላይ ከወንዱም ላይ ችግር አለ። ከሴቱ ብቻ አይደለም። ከ190% ገንዘብ አምላክ ይሆናል። ወንዱም ሰርቶ መለወጥን በራስ መተማመን በጣም ድክመት አለ ወንዶች ጋር ማለት ነው። በቃ ችግሩ እኮ ሁለተኛ የሚያገቡት ምን ችግር አለበት? የቤት ኪራይ የምትከፍለው እሷ፣ የካርባ የምትከፍለው እሷ፣ እሱ ቁጭ ብሎ ብቻ መብላት ነው። ቤት ፈርሻ ታገባዋለች። ቤት ፈርሻ ነው የምታገባው። ቀለበት ነው እኮ እሱ የሚያስረው ቀለበት። አረ ቀለበቱን የመህር ብር ራሱ ተሾላልኮ እኔ ወላሂ ወቢላሂ የመህር ብር ማለት ነው እሷ እነሱ ጥለው የተገቡ አቃለሁኝ። ይሄ ምን ይሉታል አሁን? እሺ ይሄን ምን እንበለው? አንቺ ብቻ ሳትሆኝ ሁላችንም እናውቃለን። ሁላችንም ይሄንን ነገር ማለት የማያውቅ ሰው የለም። ይሄንን ነገር ቀለበት ራሷ ትገዛና ማለት ነው የሆነ ዲኮር ምናምን ይሰራና ሰርፕራይዝ አደረገኝ ትላለች። ፍቅር ያሸንፋል ይላሉ። በአሁን ሰዓት እንደሚሉት ነገር ፍቅር ያሸንፋል ይላሉ። በአሁን ሰዓት እናሱ ፍቅር ያሸንፋል የሚባል አማርኛ ቀርቷል። አረቡ እዚህ ጋር በገባችሁበት አጋጣሚ ማለት ነው ሴቱ ራሱን እያታለለ ነው እየኖረ ያለው። በነገራችን ላይ ራሳችሁን አታታሉ ማለት ሴት ልጅ ራሷን እንዴት ነው የሆነ ህይወት ውስጥ ገብቼ እንደማይሆነኛ ቃለው በምን ህግ ነው? በማንኛው የሸሪዓ ህግ ነው? የሸሪዓ ህግ ቀርቶ ማለት ነው የቁርአን ህግ ቀርቶ ኖርማል ህግ እንኳን ወንድ ልጅ አስተዳድር ነው የሚለው። እሱን ተውትሽ። ስደት ላይ ሁላችንም ልንሰራ ነው የመጣ ነው። ግን ሴቶቹ ወላሂ ለአዚም በመብታችሁ ላይ ራሳችሁን አታታሉ። መብታችሁ የሆነውን ነገር ጠይቁ። የሰው መብት አትንኩ። የሰው ማለት ሞራል አትንኩ። የእናንተ ያልሆነ ነገር አትንኩ እንጂ እንዴ ባለሽን ከወደድሽው አክብሪው፣ እንደ ባል ያዡ። እዚህ ጋር ማለት አንቺ ፈርተሽ ተንቀጥቅጠሽ መብትሽ የሆነውን ነገር መናገር ፈርተሽ እንዴት ነው የምትኖሪው? በዛም ምክንያት እኮ ነው አሁን እዚህ ጋር ብናገረው ሲከፋው ላንቺ አይከፋሽም እንዴ? ይሰበራል። አንቺ አትሰበሪም እንዴ? ይከፋዋል። አንቺም ትከፋለሽ። እንደውም ለመከፋት ሴት ልጅ ቅርብ ነን። ወንድ ልጅ በውስጡ የማመቅ አቅም አለው እዚህ ጋር። ስለዚህ ራሳችሁን አስከብሩ። ራስሽን አስከብሪ። እንደዚህ ወስዶኝ እንደዚህ አድርጎኝ እንደዚህ ብሎ ከስራ ቦታሽ ጎትቶ ወስዶሽ ነው ወይስ ደግሞ በፍላጎታችን መንገድ ገብተን አብዛኛውን ጊዜ በፍላጎታችን መንገድ ገብተን አናገባችሁም እኮ የተባሉ ቀን ብዙ ነገር ይሆን ብዙ ነገር ደርሶባቸዋል ሴቶች ማለት ነው። እና ጥንቃቄ አድርጉ። ብዙ አመት ተመከረ፣ ብዙ አመት ተባለ፣ በጣም ብዙ አመት እኔ ለራሴ ሶሻል ሚዲያ ቲክቶክ አሁን ነው ብዙ ያኔ መጠቀም የጀመርነው። ብዙ ነገር እየሰማን ነው የሴቱን አቤቱታ። ግን ማንበብ ብንችል ራሳችንን ነበር ማንበብ የነበረብን። ችግሩ ያለው ከማን ነው? ከራሳችን ነው። እኔ ለምሳሌ አንድ ወንድ መጣያ ጥሎ ቀለበት ገዝቶ እስቲ ሌላውንም ነገር ለሁለተኛ ሚስትነት እንኳን ስትጠየቁ ማስተዳደር ይችላል ይሄ ሰው አይችልም? ያንን በዛ እኮ መለየት ትችላላችሁ። ሳውዲ አረቢያ ላይ በነገራችን ላይ 1 2 3 ማግባት ለወንዶች አይከብዳቸውም። ምክንያቱም ሁሉም ሴት ሰርታ ራሷን የምታስተዳድረው ራሷ ነች። እዚህ ጋር አሁን ሳውዲ አረቢያ ላይ 4 ሚስት ቢያገባ ሁሉም እንደውም እየሰራይ በወር ብር ታመጣለች። ይሄን አትዩ።
እኔ አስተዳድርሻለሁ ችግር የለብኝም የሚልሽ ውሸት እንዴ። የሚያስተዳድር አለ በርግጥ ግን ራስሽ ሰርተሽ ነው ሳውዲ አረቢያ ላይ ራስሽን የምትመሪው። አስተውሉ። እንደገና ችግር የለውም ልሽ እህቴ ራሷም ሰርታ ብትኖር እሷም ሰርታ አንድም አገባ ሁለትም አገባ ሶስትም አገባ ሚስቱን የሚያስቀምጥ የለም በአረብ ሀገር ላይ። ግልጽ አማርኛ ከተነጋገር ማለት ነው። አንድም አገባ ሁለት ሚስትም አገባ ሶስት ሚስትም አገባ እቤት የሚያስቀምጥ ሚስቱን አንዷን የሚያስቀምጥ የለም። ለወደፊት የማያስቡት ለምንድን ነው እኮ ነው ጥያቄ ያረጉ። አንዷን አግብቶ እኮ እንዴ የወር አበባ የቀረ ስትል እኮ ነው የመድኃኒት ውጭ ብሎ እኮ ቆሞ ወደ መድኃኒት የሚያስውጥ ባል እኮ ነው ወንድ ነኝ የሚለው። አረ ያረገዘችውን በሐላል አርግዛ ማለት ነው። በሐላል አርግዛ እኔ ጋር መኖር የምትፈልጊ ከሆነ አስወርጂ፣ አለዛ እኔ ጋር መኖር አትፈልጊም ብሏት የገዛ ልጇን አስገድሏት ተመልሳ እሱ ጋር የምትኖር ሴት አለች። አቡ እንደው ስለኛ እንኳን ስለኛ እያየን እኮ ነው እንዴ ቤት ስትቀመጥ ለመቃዲ 5 ብር የማይሰጣ ነገር እኔ እንጃ ስለራሴም እያፈርኩ ነው። ልጅ ለማስወረድ 1000 ብር የሚሰጣት ወንድ እኮ አለ ቤት ወላሂ ላዚም ስንቶች አይተናል። ስንት እንሰማለን እኮ ጎበዝ። እናንተ ላይ እኮ ስለደረሰባችሁ እኮ አይደለም ይሄ ነገር እኮ ማለት ነው። በጓደኛ ላይ በዘመር ላይ በቦታው ላይ በየቦታው ይነገራል እንዴ። ልጁን ከነ ሚስቱ ወልዳ በ7 ቀኑ ሐኪም ቤት ጥሏት ሄደ ወንድ የለም። ልጁን አረብያ ላይ ጥሎ ሪያድ አረብያ ላይ ልጁ ሙስተሽፋ ውስጥ ጥሎ ሄደ የለም። አሁን አንድ ባለፈው ላይ ስንጮህ ነበር መካ የተወሰደው ልጅ ሙስተሽፋ ውስጥ ጥላው ሄዳ ልጇን ማለት ነው። ስንት ነገር ታይቷል እኮ ጎበዝ። እና ሊላ መቼ ነው የምንማረው? እኛ ሁሉ ጊዜ እኛ ችግራችንን አናውቀውም። አላህ ነው ዝም በአላህ የምን አድርጌህ ነው ምን በድዬ ነው እንደው አላህም ማለት እኛም ለፍጡሩም ለፈጣሪም እየተመቸን አይደለም። በተለይ ሴቶች ራሳችንን እናስከብር። ሴት ላይ የምትፈለገው ራሷን ስታስከብር ነው ማለት በተለይ በዚህ እንደው አብዛኛውን አረቡ ምክር የሚያስፈልገን በየማምነው አረብ ሀገር ያለን ሴቶች ነን። የኢትዮጵያ ወንድ አስተዳድራለሁ ብሎ ነው ሲጀመርም የሚያገባው ማለት እንደዚህ እዛው ከቤተሰቦቿ ቤት ያለችን ልጅ አውጥቶ ነው ወደ ቤቱ ወስዶ ለማስተዳደር ዝግጁ የሚሆነው። አብዛኛው እንደዚህ አይነት ምክር የሚያስፈልገን አረብ ሀገር ያለን ሴቶች ነን። እየተጎዳን ያለነው እኛ ስለሆነን ማለት ነው። ስለምትወጁ ይሸሸኛል ብለሽ ነፃነትሽን አትነፈጊ። በስነ ስርዓት ኢህተራም ባለው መልኩ ሐሳብሽን ግለጪ። ባል ይከበራል እንጂ አይፈራም። እና ስለዚህ ራሳችንን እናስተካክል ሴቶች። እኛም ማለት አብዛኛውን ጊዜ መስራት ያለብን ራሳችን ጋር ስለሆነ ማለት ነው። ራሴ ላይ ነው መስራት ያለብኝ። ራሳችሁ ላይ ስሩ። ወላሂ እውነት ነው። ራሳችንን ማታለል ጥሩ አይደለም። የሆነች ልጅ ምን እንደሆነች ታውቃላችሁ? ሳውዲ አረቢያ ላይ ነው የሆነ ልጅ ጋር ይጋቡና ማለት ነው ቤተሰብ ተይ እያላት በቃ የሚገርመው ነገር አንድ እንኳን የሆነ ወጪ የተባለ ነገር ራሷ አውጥታ በጣም ብዙ ወጪ አውጥታ ድግስ ደግሰው ተጋቡ። የሚገርማችሁ ነገር ከተጋቡ በኋላ ልጅቷ አረገዘች። ልጅቷ ታረገች ልክ 4 ወር ምናምን ሲሆናት ጠፋ ትቷት ማለት ነው። የት እንደገባ አይታወቅም። ቤተሰቦቿ እሷ ታመመች ስታረግዝና እህት ነበረቻት። ያቺቷ እየሰራች እሷን ያበላቻት ምናምን ያዘቻት። ምጥ ያዛት። ምጥ በሚይዛት ሰዓት እነዚህ የግል ሐኪም ቤት ምናምን ስትወሰድ ልጅቷ እንትን ማለት አይችሉም። የመንግስት ሐኪም ቤት መግባት አለባትና ባል የለም። አስቢ እቺት ናት ያለችው። እህትየዋ ደግሞ ምንም የምታውቀው ነገር የላትም። ገና ህፃን ልጅ ናት። ከዛ ምን አደረጉ መሰለሽ? እንትን ሰዋክ ጠሩና ብር ከፍለው ማለት ነው የመሻወር ብር ከፍለው ሆስፒታል በር ላይ እንድትጣል ተደረገ። ይቺ ልጅ ማለት ነው ሆስፒታል በር ላይ ተጣለች። ገብታ ማለት ነው አስቢ የሚጠይቃት ሰው የለ፣ የሚያያት የለ። እዛ ሆስፒታል እዳዋን ስታይ ከርማ በቃ ሞተች ተብሎ ማለት ነው አመልያ ተደርጋ እዛው መንግስት ሆስፒታል መንግስት እየተንከባከባት ያለ በቃ እሳቸው ሞታለች ብሎ ካበቁ በኋላ በስንት አመቷ እንደመጣች ታውቂያለሽ? በ2 አመት ከ6 ወሯ ወደ ሀገሯ ገባች። ይሄን ያክል እየተሰቃዩ ነው ያለ ሴቶች ማለት ነው። ያቺ ልጅ ግን መጀመሪያ ስታገባ ያገባችው ወንዱ የሰው ባል ነበር ያገባችው። ሚስቴን ፈትቼ ላግባሽ ሲላት ቤተሰብ ተይ አንቺ እንደዚህ አሁን ይልጅ ላግባ ሲል ምን ዋስትና አለሽ? አንቺንስ ፈትቶ ሌላ ቢያገባ ሲባል ከነጭራሹ ያቺኛይቷን እንኳን ፈቷት ነው ሄደው። ይቺኛይቷን ደግሞ ልክ ነፍሰ ጡር መሆኗን በሚያውቁ ሰዓት ትቷት ጠፋ ማለት ነው።
ያቺ ልጅ ግን እዛ ሕክምና ታክማ ገብታ ብዙ አልቆየችም። ኢትዮጵያ ገባች፣ ህመምተኛ ሆነች፣ ታመመች፣ ልጇን ትታ ሞተች ማለት ነው። እቺ ሴት አላህ ይርሐማ። እቺ ልጅ የሰፈሬ ልጅ ናት። እንግዲህ ወላሂ የሚላቸው ሪያድ ላይ ነው እንደዚህ ሆነች። የዛሬ 5 ዓመት ማለት ነው። እንደ ምሳሌ ካወራ ነው የማይወራ ነገር የለም። የማይወራ ነገር አረ እንደው እንደ ምሳሌም ሳይሆን አረቡ ብዙ የሆነ ነገር አለ። እኔ ቤት አከራይቻት ቤት የተቀመጣ ሚስቱ ልትወልድ ደርሶባት በሷ ስልክ ሲደወልበት ስልክ አነሳም፣ በእኛ ስልክ ስንደውልበት የሚያነሳ ወንድ ነበረ። በምት ተይዛ ባላህ ያችን ሴት መጨረሻ ላይ ምንድነው ያደረግነው? መንግስቱ ሙስተሽፋ 16000 ሪያል የተጠየቀችው ማለት ነው። 1 ሪያል ቦርሳ ውስጥ እንደዚህ አይነት ወንድ አለ። ይሄን ደግሞ ሌላኛው ታገባዋለች። ማን እንደሆነ ሳታውቀው ማለት ነው። ያሳዝናል ወላሂ ሱብሃንአላህ፣ በጣም ያሳዝናል። ግን ይሄ መጨካከን የሚባል ነገር እኔ ምን መደረግ አትደብቁ። ወላሂ ነው አንድ ነገር ልንገራችሁ፣ መደባበቅ የሚባል ነገር በጣም መጥፎ ነው። በቃ አንዷን የወጋን እሾክ አንቺ ካላንሳሽው ሌላኛይቱን አይነ ስውር ሊወጋ ይችላል። ያንን እሾክ አንሹ፣ በቃ ግዴታ ማንሳት አለብሽ። صحيح ግዴታ ማንሳት አለብሽ። መንገድ ላይ ስታልቂ እሾክ ከወጋሽ ያንን እሾክ ማንሳት ማለት ነው። አሁን እኮ አንደ ወላሂ አረብ አሁን በዚህ ሰዓት ማለት ነው እንደምንታየው ሴቱ ነው የሚጎዳው። ምንም ሴቷ ጥፋተኛ ሆና እንኳን ብትታይ ማለት ነው የእህቷን ባል እሷን ፈትቼ አንቺን ላግባሽ እያለ የእህቷን አይብ እየሰማች ብትገባም ያው ምን ተዝነውና ምን ታለቅሶ ደግሞ ሴቷ ነች። ወልዳ ብትተቃይ ብቻዋን ሴቷ ነች። ትቷት ብሄድ እንደዚሁ ሴቷ ነች። የሰራችውን ብር ሳይቀር ጉልበቷን ተበዝብዛ ለታብልታ በኋላ ባዶዋን የምትቀረው ጤናዋን የምታጣው የመውለጃዋ ጊዜ አልፎ ሀታ አንዳንድ ወንዶችማ ሚስቶቻቸውን አትወልጅም እያሉ ከኒና ሲያቅሟቸው ይቆዩና ማለት ነው በኋላ ልውለድ ብላ በምትነሳታት ልጅ ይጠፋል። ከዛ በኋላ ሁለት እዚህ ላይ እኮ ነው ማማ፣ እዚህ ላይ እኮ ነው ራሱ በሚመቸው ሰዓት እዚህ ላይ እኮ ነው ሴቶቹን አንቁ የምንለው። ሲጀምር አንድ ወንድ አገባኝ አይሻዬ፣ በነገራችን ላይ በወሬሽ ላይ ገባሁ ይቅርታ። ግን አንድ ወንድ ያገባኝ መቼም ወይ የጠረጴዛ ጌጥ ሊያደርገኝ አይደለም ወይም የግድግዳ ጌጥ ሊያደርገኝ አይደለም። ለወልድ ልከብድ ነው ፍሬ ላሳየው ነው አይደል እንዴ? ያ ሰው ኪኒን አትዋጪ ሲለኝ ምን አስቦ ነው ማለት አለብኝ እዚህ ጋር። እኛ እኮ አሁን ይሄ ነገር እንደሚባል ጠፍቶና አይደለም፣ ግን መንቃት አለብን እንዴ። አንድ ወንድ እሺ ለምሳሌ ትመካከሪያለሽ፣ አይ በእንደዚህ ማለት በዚህ ሁኔታ ላይ መውለድ አንችልም፣ እንደዚህ አይነት ችግር አለ፣ ትንሽ አቆዩ ወይም ትንሽ ልቆይ፣ ይሄ ምክክር ያለ ነው እንዴ። አረገዝኩ ስትለው እኔ ወላሂ ለአዚም ነው የምልሽ ማለት ብዙውን ጊዜ የምፈርደው በሴቶቹ ነው። እንደነገርኳችሁ ቅድም ያረገሽው ልጅ የምታስወርጅ ከሆነ ነው እኔ ጋር የምንቀጥለው ብሏት አስወርዳ እሱ ጋር ባልና ሚስት ሆና የምትኖር ሴት አለች። ትልቁ ችግር ያለው ማን ጋር ነው? እኛ ጋር ነው። ለምን ልጇን አስገድሏታል። ለልጁ ያልሆነባት እንዴት ለኔ ባል ይሆነኛል ብላ መፈታትም ነበረባት፣ እሱንም መራቅ ነበረባት ሲጀምር ማለት ነው። ጥፋቱ ከኛል። ይሄን ነገር ተው፣ ንቁ፣ ጆሮ ይኖራችሁ። የሆነ ነገር ስትባሉ ባሌ ስለሆነ አይጎዳኝም አትበይ። እንደ ከሴት ፊት ቁጭ ብሎ እኮ ማለት ነው ኪኒን ውጣሻል ብሎ እኮ ከፊቱ ቁጭ አድርጎ ሚስቱን ኪኒን የሚያስወጣው እንዳለ። ይሄን ከማድረግ መጀመሪያ የሚመጣውን ለመቀበል ዝግጁ ሆናችሁ ወደ ትዳር ግቡ። አረ በስደት ላይ መውለድ አንፈልግም ካላችሁ ደግሞ አታግቡ። ምክንያቱም ካገባችሁ መውለዳችሁ አይቀርም። ይሄ ማዕሩፍ ነው። በተለይ ስደት ላይ የልጅ ፕላን ማውጣት አይቻልም። እዚህ ጋር አብዛኛውን የተሳታቸው የሚያረግዙ አሉ፣ ፈልገውት ሳይሆን ማለት ነው። የሚመጣባችሁ መስሎያ የማትቀበሉ ከሆነ አታግቡ፣ ጾሙ። ከፈለጋችሁ ወደ ሀገራችሁ ገብታችሁ አግቡ። እዚህ ጋር ካገባችሁ ለማግባት ስትዘጋጁ ልጅ እንደሚመጣ አንዳንድ ሙሲባ ወይም አንዳንድ ፈተናዎች እንደሚመጡ ማሰብ አለባችሁ። ዝም ብሎ ትዳር እኮ ልክ እንደ ሰርግ ቀን ደስታ ብቻ። አንዳንድ ሰው የሰርጉ ቀን እንደ ሰርጉ ቀን ይመስለዋል የትዳር ደስታ። ላ ወላሂ ላዚም እንደዛ አይደለም። መጀመሪያ ራሳችን ላይ መስራት አለብን የምንለው ለዚህ ነው። ቅድምም አውርተንበታል በሌላ ግሩፕ ማለት ነው። ራሳችን ላይ እንስራ። የሆነ ነገር ስትባሉ መጠርጠርን ልመዱ። በእርግጥ መጥፎ ጥርጣሬ ሳይሆን ኪኒን እንዳውጭ እያለ ባሌ ካጠገቤ ቁጭ እያለ ሁሌ ኪኒን በሙጥበት ሰዓት የኔ ባል ይፈልገኛል፣ የኔ ባል መልካም ነው አልልም እንዴ። እኔ ኪኒን ወስዳለሁ በቃ አያምነኝም እንደኔን። ግን እሳ ምንድነው አይኑ እያየ ነው ማድረግ የሚፈልገው። ለምን ከኔ አይፈልግም ልጅ ማለት ነው። የሆነ ችግር አለ። ስለዚህ ሴቶች ራሳችሁን አንቁ።
ደግሞ እንትን አትበሉ። እሱን አጥቼ ሰው አልሆንም እንደዚህ ብዬ ወላሂ እሱን አጥቼ እኔ ሰው አልሆንም። ምን ሆነሽ ነው ሰው ማትሆኙ? እናት አባት ሙቶ ሰው ይኮናል። አንድ ነገር ልንገራችሁ እዚህ ይኸውልህ ወረቀት እናትህን ርቀህ እየኖርክ ነው። እኔ ለራሴ አሁን እናቴን ርቄ እየኖርኩ ነው። እናት ስለሞተች ማን ነው ተደማመጡ? ኧረ እንደው ስደት እሺ አይ እንትን እያልኩ ነው ማለት እናትን በህይወት አተንቀርቶ እናታችንን ርቀን ምን ሆን? እኔ ለምሳሌ ኢትዮጵያ በነበርኩበት ሰዓት እናቴን ማለት ነው መንደር ሂጄ ሳደር እንኳን ሌሊቱን እንቅልፍ አይዘኝም። እናቴ በጣም ነው የምትናፍቀኝ። ይኸው እናቴን ስንት አመት ከተለየኋት። ስለዚህ እሱን አጥቼ ሰው አልሆንም። ራሳችሁን አታታሉ። ወንድ ልጅ ደግሞ ቆራጥ ነው፣ እንደ ሴት አይል መጠመጥም። አንቺም በፈታ በሳምንቱ ነው ሄዶ የሚያገባው። እና ይቅርታ ሐሳብ ያላችሁ ካላችሁ ግቡ። ወሬ እንትን እንዳልባችሁ ቦታ እንዳልይዝ ጨርስ። አረቡ ሐሳብን ብዙ ሐሳብ ላይ ነው። ከእናት በላይ የለም ነው። እናትም ታጦ ይኖራል። አንድ ስለሄደ ሌላ ይቀራል ማለት አይደለም። የተሻለ ህይወት አላህ ይስጣችኋል። አላህ ብዙ ነገር አለው። ካላህ እጅ የሚያልቅ ነገር የለም። እናንተ ብቻ በጥሞና ዱዓ አድርጉ፣ ወደ አላህ ተቃረቡ። ከዛ ውጭ ምንም የሚያስጨንቅ ነገር የለም። ህይወት ይቀጥላል። የማንም ህይወት ቁሞ የቀረ የለም። ህይወት ትቀጥላለች። ሱብሃንአላህ ወላሂ እውነት ነውና ነገ ሌላ ቀን ነው። ዛሬ ነው። ነገ ምን እንደሚፈጠር አታውቁም። እኔ ጧት ላይ ነገ ላይ ልኑር አልኑር የምናውቀው ነገር የለም። ዛሬን ተደሰቱ። አበቃ። ዛሬን ተደሰቱ። ዛሬ ከሚሆናችሁ ሰው ጋር ኑሩ። ስለ ነገ አትጨነቁ። ነገ አላህ አለ። ዛሬ ሳትደሰች አንቺ ዛሬ 2 አመት 3 አመት መከራሽን አይተሽ ተቦሳቅለሽ ምን ብለሽ የለፋሽውን ገንዘብ ለማን ሰጫለሽ እንዴ? እዛ ሀገር 10 አመት ተቀምጠው ወላሂ ቤት የሌላት ሴት አውቃለሁኝ። በሁለት ወንዶች በሶስት ወንዶች ተበልታ ገንዘቧን ማለት ነው ከአንድም በላት፣ ሁለተኛውን በላት፣ ሶስተኛውን በላት። አሁን ባዶ እጇን ተቀምጣ ታለቅሳለች። ምንም ትርፍ የለውም። ለምንድነው? አገባቧን መጀመሪያ ላይ ስላላሳመረች ነው። ባለፈው ሆነ ልጅ አገባችና ባሏ የ9 ወር ስትሆን ጥሏት ሄደና ሌላኛይቱን አገባ። ከሌላኛይቱ ጋር እየኖረ ያለ እንዳጋጣሚ ሱብሃንአላህ ያቺኛይቱ ጋር ደግሞ በመጀመሪያው ቀን አረገዘችበት። አልነገረችውምና ልክ ያቺኛይቱ ወልዳ አመት ሳይሞላት እቺኛይቱም ወለደች። እሷንም ጥሏት ሄደ። በጣም ያሳዝናል እኮ ወላሂ። እኔ አረቡ ግን አንድ መናገረው ነገር አለኝ ለወንዶች ማለት ነው። ማለት በሴቶች ላይ ብቻ እኔ አልፈርድም። በእርግጥ ሴቶች እንግዲህ የሆነ እንደዚህ አይነት ነገሮችን በሚያናግሩ ሰዓትና የሆነ ምልክት በመናይ ሰዓት ልንነቃ ግድ ይለናል። ወንዶች ላይ የሆነ ምልክቶችን እኛን እንደማይወዱንና ለኛ ቦታ እንደሌላቸው የሆነ ምልክት በሚያሳዩን ሰዓት እኛ መንቃት አለብን። በእርግጥ ግን እኔ እያልኩኝ ያለሁት አሁን ምን እንደሆነ ታውቃለህ? አንዳንድ ወንዶች አረቡ ሰምተህ ከሆነ በቃ ሸብ አድርጌ ለጊዜ መዋጫ ሁሉ እያሉ የሚያወሩ ሰዎች አሉ። አሁን ላይማ አረብ ሀገር ላይ ስራ ፈትቶ ከመቀመጥ ትዳር መፍታት ይሻላል። ምክንያቱም ትዳር በአንድ ቀን ይገኛል እየተባለ ይቀለዳል። እውነት ማለት ነው። ወንዶች እህት አላቸው፣ ወንድም አላቸው። እነዚህ ሴቶች ደግሞ ትዳር ያምራቸዋል፣ ልጅ መውለድ ያምራቸዋል። እነዚህን ሴቶች ከገቡ በኋላ ከላይ ልክ እንደሚወዱ እንደሚያስተዳድሩ አስመስለው ካገቡ በኋላ ውስጥ ላይ ለምን ያስለቅሳሉ? አሁን ይሄ ነገር እህቱ እንደዚህ ብትሆንበት አይወድም አይደለ? አንድ ወንድ ማለት ነው። አኪድ በእናቱ ላይ ቢሆንበት አይወድም ይሄን ነገር። ወንዶች ራሱ ከዚህ ነገር ምን አለበት እንትን ቢሉ ለእህቶቻቸው ለሚያገባት ሚስቱ ቢያዝን ለምን ሚስቱን አታሎ እንትን ይላታል? በቃ እንደዚህ አይነት ወንዶች ራሳቸውን ማወቅና ወደ ራሳቸው መመለስ አለባቸው ብዬ አምናለሁኝ። ምክንያቱም ሴት ልጅ ላይ ብቻ ልንፈርድ አንችልም ማለት ነው። እቺ ልጅ እንግዲህ ከላይ በሚነግራት ነገር ትታለልና ትገባለች። ውስጥ ከገባች በኋላ እሱ ያሰበው ነገር ሌላ ነው። እና አረብ ሀገር ላይ እንደምናውቀው ስራ ካጣ ስራ ምናልባት 2 ወር 3 ወር ስራ ከፈታ ሚስት ይፈልጋል። ለምን? እሷ እየሰራች እንድታበላው ማለት ነው የሚፈልጋት። ከዛ ልክ ስራ የገባ ጊዜ ሌላ ከሱ ጋር የምትኖርና እሱ የሚወዳት ከሱ ጋር ለወደፊት የምትቀጥል ሴት እየፈለገ ይችኛይቷን አራግፎ ይተዋታል ማለት ነው። ለምንድን ነው ሴት ልጅን እንደ መጠቀሚያ እንደ ቁስ የሚጠቀሙ ወንዶች? እነዚህ ወንዶች እህት የላቸውም ወይ ነው የምለው። ለምን አላህን አይፈሩም? እንደዚህ አይነት ጥያቄ አቅርቤ ነበር አይሻዬ። ካጠገቤ የማውቀው ሰው ነበረ። በነገራችን ላይ ይቅርታ ልወጣ ነው፣ አንዴ ተናግሬ ልውጣና ለምንድን ነው እንደዚህ የምታደርጉት? ማለት ባጠገብሽ እኮ ብዙ የሚሰራ ስራ ለመቼ መጥፎ ስራ ነው። አሁን እዚህ ሶሻል ሚዲያ ላይ መጥቼ ልናገር እንጂ ባጠገቤ ተው የምላቸው ብዙ መጥፎ ስራዎች፣ ብዙ መጥፎ ነው ሰዎች አሉ። ተው አሁን አንድ ሰው ተው ይሄ ነገር አይጠቅምህም፣ ጥሩ አይደለም፣ የሴትን ህይወት
የማያገቡትን ማለት ነው። ሴቶቹም እዚህ ጋር ልብ ይኖራችሁ። ከኒካህ በፊት ለወንድ አትውረዱ ሲሏችሁ አሰሙም። ለምንድን ነው ብዬ ስጠይቅ እንዴ እናንተ አይደላችሁ እንዴ ማለት ያው ሴቶቹም ማለት ነው ጀሚአን ነው ወንድም ልጅ የሚሳደበው እኛም ጀሚአን ነው ሴቶችን ምን እንዴ እኛ እኮ ጎትተን አናውጣቸው ካሉበት ራሳቸው እየመጡልን እኮ ነው ተብዬ ነው መልስ የተሰጠሁት ማለት ነው። ከኒካህ በፊት صلاة من المولى والسلام على صاحب القرآن